ነስተልኝ የተወደዳችሁና የተከበራችሁ ውድ የኖህ ሚዲያ ቤተሰቦቻችን እንደምን አላችሁ? አሁን የተሰሙና መደመጥ ያለባቸውን ትኩስ መረጃዎች ይዘንላችሁ መጥተናል። ክቡራትና ክቡራን የኖህ ሚዲያ ቤተሰቦቻችን እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እያልን ወደ መረጃዎቹ እናልፋለን። የውጭ ሀገር ዜግነት ባለው ግለሰብ ከአዲስ አበባ ወደ ትግራይ ክልል ሊገባ የነበረ ከ1.2 ሚሊዮን ብር በላይ መያዙ ተሰማ። በህገወጥ መንገድ ከአዲስ አበባ ወደ ትግራይ ክልል ሊገባ የነበረ ከ1.2 ሚሊዮን ብር በላይ መያዙን የኢትዮጵያ ፌደራል ፖሊስ አስታውቋል። ሐምሌ 25 ቀን 2014 ዓ.ም በአፋር ክልል ሰመራ ከተማ የውጭ ሀገር ዜግነት ያለው ተጠርጣሪ ጋር በህብረተሰብ ጥቆማና በፖሊስ ክትትል በቁጥጥር ስር መዋሉን ገልጿል። ተጠርጣሪው ገንዘቡን በኢንቨስትመንት ሽፋን ወደ ትግራይ ክልል መቀሌ ለማስገባት የሰሌዳ ቁጥር አዲስ አበባ ኮድ 3A29852 ቶዮታ ዴልፊን ተሽከርካሪ በኋላ ፍሬቻና በተለያዩ የመኪናው አካል ክፍሎች ደብቆ ሲንቀሳቀስ በቁጥጥር ስር መዋሉ ተነግሯል። በሌላ መረጃ አልሸባብ ዳግመኛ ወደ ድንበር እንዳይጠጋ የማረጋገጥ ስራ እየተሰራ ነው ሲል የሶማሌ ክልል ፕሬዝዳንት ሙስጠፌ ማመር ተናገሩ። በቅርቡ በኢትዮጵያና ሶማሊያ ድንበር ላይ ጥቃት ፈጽሞ የነበረው የአልሸባብ ቡድን 800 ታጣቂዎች መገደላቸውን 100 የሚጠጉት ደግሞ በቁጥጥር ስር መዋላቸውን የሶማሌ ክልል ፕሬዝዳንት ሙስጠፌ ማመድ በተረጋገጠ የትዊተር ገጻቸው ላይ አስታውቋል። የአልሸባብ ጥቃት በሽንፈት መጠናቀቁን የገለጹት ፕሬዝዳንት ሙስጠፌ አልሸባብ ዳግመኛ ወደ ድንበር እንዳይጠጋና እንዳይዳፈር የማረጋገጥ ስራ እየተሰራ መሆኑን ጠቁሟል። ይህ በእንዲህ እንዳለ ጀግኖቹ የሀገር መከላከያ ሰራዊትና የሶማሌ ልዩ ኃይል አባላት በአልሸባብ ላይ ከፍተኛ ድል ተቀናጅተዋል። ብዙ መሪዎቻቸውንም ገድለዋል። የምዕራቡ ሚዲያ ግን ጸጥ ብሏል። ይህ ድል ያገኙት አሜሪካ ወይንም ኬንያ ቢሆኑ ኖሮ ጆሮአችን እስከሚቀላ ድረስ ሲያደነቁሩን ውለው ያድሩ ነበር። ደግነቱ አልሸባብም እጅ የሚሰጠው ለነሱ ሳይሆን ለኢትዮጵያ ነው። ለማንኛውም በጀግኖቻችን ድል ኮርተናል ሲል የኢሳቱ ጋዜጠኛ ካስዬ እንዳለ መረጃውን አድርሶናል። በሌላ መረጃ ለሚጠበቀው ድርድር ዋና እንቅፋት የመተማመን እጦት ነው ሲል የአፍሪካ ህብረት ገለጸ። ወደ አዲስ አበባና ወደ መቀሌ አቅንተው ከኢትዮጵያ መንግስትና ከትግራይ ክልል ባለስልጣናት ጋር የተነጋገሩት አኔተ ቬበር አድራዳሪዎች አንዱ ከሌላው ጋር በቅን ልቦና እየተደራደሩ ለመሆናቸው የበለጠ መተማመኛ እንደሚፈልጉ ሁለቱንም ግልጽ አድርገዋል። ሁለቱ ወገኖች ዝግጁነታቸውን ከማሳወቅ ባሻገር ወደ ድርድሩ እንዲመጡ የሚያስፈልገውን መተማመን የአፍሪካ ህብረት ልዩ ልዑክ ፕሬዝዳንት ኦሉሴጉን ኦባሳንጆ ያጠናክራሉ ብዬ ተስፋ አደርጋለሁ ሲሉ ለዶቼ ቬለ ተናግረዋል። ለድርድሩ መንግስት ተጨማሪ ቅድመ ሁኔታዎች እንደሌሉት አረጋግጧል ያሉት ልዩ መልእክተኛዋ ከመንግስት በኩል የተቋረጡ መሰረታዊ አገልግሎቶችን መልሶ ለማስጀመር ምልክት ከሰጠ ወይንም ካስጀመረ ህዋት በጠረጴዛ ዙሪያ ለመደራደር ዝግጁ መሆኑን በመቀሌ ጉብኝታችን ተረድቻለሁ ሲሉ አስረድተዋል። ይህ በእንዲህ እንዳለ ህዋት ኦባሳንጆ የሚያመቻቹት ነገር ፍትሃዊ ውጤት ይኖራል ብዬ አላምንም ብሏል። የኢትዮጵያ መንግስትና ህዋትን ለማደራደር አዲስ አበባና መቀሌ ሲመላለሱ የቆዩት የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ ኦሉሴጉን ኦባሳንጆ በህዋት ትችት ቀርቦባቸዋል። መንግስት በሽብር የፈረጀው ህዋት ቡድን ቃል አቀባይ ጌታቸው ረዳ የምዕራባውያን ዲፕሎማቶች በመቀሌ ጉብኝት አድርገው ከተመለሱ በኋላ በክልሉ ለሚገኙ መገናኛ ብዙሃን መግለጫ ሰጥተዋል። የኢትዮጵያ መንግስት በህግ የሚፈልጋቸው አቶ ጌታቸው ረዳ የአፍሪካ ህብረት የቀንዱ ከፍተኛ ተወካይ ኦሉሴጉን ኦባሳንጆ ለኢትዮጵያ መንግስት ቅርብ መሆናቸውን ተናግረዋል። አቶ ጌታቸው ረዳ ኦባሳንጆን ቡድናቸው በግል እንደማይጠላቸው ነገር ግን 6-7 ስንቀበላቸው ምንም ያስቀመጡት ፍኖተ ካርታ የላቸውም ሲሉም ነው አፍሪካ ህብረትን ከፍተኛ ተወካይ የተቹት። ህዋት የአፍሪካ ህብረት ጠላት ነው ብሎ እንዳልፈረጀና የአፍሪካ ጉዳዮችን በአፍሪካ ይፈታሉ በሚለው አቋም ላይ ልዩነት እንደሌለው ገልጸዋል። የኢትዮጵያ መንግስት ለድርድር ፍቅር አለው። በድርድሩ ሰበብ ጊዜ ለመግዛት የመጠቀም አካሄድን ግን እስከ ወዲያኛው መጠቀም አይችልም ሲሉም ነው አቶ ጌታቸው የተናገሩት። የአፍሪካ ህብረት የቀንዱ ከፍተኛ ተወካይ ኦሉሴጉን ኦባሳንጆ መንግስትን የሚሰሩትን ብታዩ ያሉ ያመሰግናሉ። ስለዚህ ሁኔታቸው አላማረንም። እሳቸው የሚያመቻቹት ነገር ፍትሃዊ ውጤት ይኖረዋል ብለንም አናምንም ብለዋል። ምንም እንኳን ህዋት ኦባሳንጆን ቢቃወምም አፍሪካ ህብረት ግን ሚና ሊኖረው ይችላል ብሏል። የጠቅላይ ሚኒስትር አብይ አህመድ ብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን በመቀሌ ከተማ ከህዋት ጋር የተገናኙ ዲፕሎማቶች በሰላም ንግግሩ ላይ ትኩረት አለማድረጋቸውን ገልጸው መንግስት ከህዋት ጋር ያደርገዋል የተባለው ንግግር የሚመራው በአፍሪካ ህብረት ብቻ እንደሆነ ትናንት ገልጸዋል።
በሌላ መረጃ የሀገር መከላከያ ሰራዊት ቀጣዩን የድል ዜና አሰምቷል። የጸጥታ ኃይሉ በወሰደው እርምጃ 24 የአልሸባብ አመራሮችን ጨምሮ ከ800 በላይ የቡድኑ ተዋጊዎች ተደምስሰዋል። የጸጥታ ኃይሉ በወሰደው እርምጃ እስካሁን ባለው ሂደት 24 የአልሸባብ አመራሮችን ጨምሮ ከ800 በላይ የሽብር ቡድኑ ተዋጊዎች መደምሰሳቸውን ጊዜያዊ የጸጥታ ኮማንድ ፖስት አስታውቋል። ዲሽቃን ጨምሮ በርካታ የቡድንና የነፍስ ወከፍ መሳሪያዎችን በቁጥጥር ስር መዋላቸውን የተገለጸው የመከላከያ ኃይል ስምሪት ኃላፊና የጊዜያዊ ኮማንድ ፖስቱ አስተባባሪ ሜጀር ጀነራል ተስፋዬ አያሌውና የሶማሌ ክልል ልዩ ኃይል አዛዥ ኮሚሽነር ጀነራል መሐመድ አህመድ ለኢዜአ እንደተናገሩት የአልሸባብ የሽብር ቡድን ከሐምሌ 14 ቀን 2014 ዓ.ም ጀምሮ ወደ ኢትዮጵያ ሰርጎ ለመግባት ያደረገው ሙከራ በጸጥታ ኃይሉና በህዝቡ የተቀናጀ እርምጃ ሙሉ በሙሉ ከሽፏል። ሜጀር ጀነራል ተስፋዬ እንደሚሉት ኢትዮጵያን ለማተራመስ የሚሹ የውጭ ጠላቶች የውጭ ባንዳዎችን በመቅጠር ከፍተኛ ጥረት ሲያደርጉ ቆይተዋል። እቅዳቸው እንዳሰቡት አልሳካ ሲላቸው በአሁኑ ወቅት አልሸባብን ከኋላ በመደገፍ ከንቱ ሙከራ ማድረጋቸውንም ነው ያብራሩት። ይህም ኢትዮጵያን የተፈጥሮ ጸጋዎችን ተጠቅማ ለመልማት የጀመረችውን ተስፋ ሰጪ ስራ ለማደናቀፍ ያለመ ሙከራ መሆኑንም ተናግረዋል። ነገር ግን የመከላከያ ሰራዊቱ ከሶማሌ ክልል ልዩ ኃይል ጋር በመቀናጀት በወሰደው እርምጃ ወደ ኢትዮጵያ ሰርጎ ለመግባት የሞከሩ የሽብር ቡድኑ አመራሮችን ጨምሮ ተዋጊዎቹ ሙሉ ለሙሉ ተደምስሰዋል ያሉት የኢፌዴሪ አየር ኃይል የተመረጡ ኢላማዎችን ነጥሎ በመምታት የሽብር ቡድኑ ለረጅም ጊዜ ተጠቀምበታል ብሎ ያዘጋጀውን የሎጂስቲክስ እና ጦር መሳሪያ ክምችት ያወደመ ሲሆን የሽብር ቡድኑን አመራሮችም መደምሰስ ችሏል። በዚህም የሚከተሉት የሽብር ቡድኑ አመራሮች መደምሰሳቸው ተገልጿል። አንደኛ ፉአድ መሐመድ ከሊፍ የአልሸባብ ቅስቀሳና ፕሮፓጋንዳ ኃላፊ፣ ሁለተኛ አብዱልአዚዝ አቡ ሙስ የአልሸባብ ቃል አቀባይ፣ ሶስተኛ አብዱኒር ኢሴ የቦከል ዞንና የኢትዮጵያ ድንበር አዋሳኝ ኃላፊ፣ አራተኛ ሼክ ለአብ ሶማሊያዊ የደቡብ ምስራቅ ሎጂስቲክስ ኃላፊ፣ አምስተኛ አቡ ሙሳ ምክትል አፈ ጉባኤ፣ ስድስተኛ አሊ መሐመድ ሐሰን የአልሸባብ ማዕከላዊ ኮሚቴ አማኒያት ሁለተኛ ሰው፣ ሰባተኛ አደም ወደ አገር ውስጥ ሰርጎ ለመግባት የሞከረው የሽብር ቡድኑ ምክትል አዛዥ፣ ስምንተኛ ሙክታር ጋብ ማዕከላዊ ኮሚቴ አባል፣ ዘጠነኛ አሚር አብደላ ወይንም መሐመድ አብደላሂ ሞርጋቤ ካምፕ የአልሸባብ ስልጠና ኃላፊ፣ አስረኛ ኢንጂነር ጃድ ሸዋሬ ሟጂ ወይንም ፈይሲል በብሉ ፍላይ ካምፕ የማሰልጠኛ ኃላፊና የፈንጅ ኃላፊ፣ 11ኛ ሼክ ሁሴን በርደሌ የባይና ቦከል ዞን ቀረጥ ሰብሳቢ፣ 12ኛ ሼክ ሐሰን ኑሮ የታችኛው ሸበሌ ጀባሃ ዘመቻ ኃላፊ፣ 13ኛ ያሲን ደሬ አሚር፣ 14ኛ ሳላህ ደሬ የባይዞን የአልሸባብ ትምህርት ኃላፊ፣ 15ኛ አቡ ሰላም የቦከል ዞን የአልሸባብ ሰብሳቢ፣ 16ኛ ሐምዚ አብዱላሂ የባይዞን መረጃ ኃላፊ፣ 17ኛ አብዱላዚ ሃጂ የባይና ቦከል ዞን ወታደራዊ አዛዥ፣ 18ኛ ሙክታር ቦሮ አሚር፣ 19ኛ አብዱል ረሽድ ጋቦ አሚር፣ 20ኛ አብዱ ከሪም ጉደዲ አሚር፣ 21ኛ ሙክታር ጋብ የቀጠና ዘመቻ ኃላፊ፣ 22ኛ አዩብ ዳውር አሚር፣ 23ኛ አሊ አደን አሚር፣ 24ኛ ሐሰን መሐመድ አሚር ናቸው። እንደ ሜጀር ጀነራል ተስፋዬ ገለጻ የጸጥታ ኃይሉ ያከናወነው ኦፕሬሽን የመከላከያ ሰራዊት የአየር ኃይል እንዲሁም የሶማሌ ክልል ልዩ ኃይልና ህዝብም ጀግንነትን በተግባር ያረጋገጠና ኢትዮጵያን ለመድፈር የሚሞክሩ ኃይሎች ደጋግመው ማሰብ እንዳለባቸው ትምህርት የሰጠ ነው። የክልሉ ነዋሪዎች የጸጥታ ኃይሉን ደጀን ሆነው በመደገፍ ረገድ አኩሪ ተግባር ማከናወናቸውንም አብራርተዋል። አሁን ላይ የሽብር ቡድኑ በውስጥ ያዘጋጃቸው ሴሎችን የማጥራት ስራ እየተከናወነ መሆኑንም ነው የገለጹት። የሶማሌ ክልል ልዩ ኃይል አዛዥ ኮሚሽነር ጀነራል መሐመድ አህመድ የሽብር ቡድኑ አቶ የድ አልበርዴና ወሻ በተባሉ የጠረፍ አካባቢዎች ጥቃት ለመፈጸም መሞከሩን ተናግረዋል። በወቅቱ የመከላከያ ሰራዊቱና ሶማሌ ክልል ልዩ ኃይል በጀግንነት በመዋጋት የኢትዮጵያ አለኝታነታቸውን በተግባር አሳይተዋል ያሉት። በዚህም የአልሸባብ 24 ቁንጮ አመራሮችን ጨምሮ 813 የሽብር ቡድኑ ተዋጊዎች መደምሰሳቸውን ጠቅሰው አልሸባብ በዚህን ያክል ቁጥር በአንድ ጊዜ ኮር አመራሮቹ ሲገደሉበት ይሄ የመጀመሪያ ጊዜ ሊሆን እንደሚችልም ነው የጠቆሙት። የሽብር ቡድኑ ተዋጊዎችን ወደ ኢትዮጵያ አስርጎ ለማስገባት የተጠቀመባቸው ተሽከርካሪዎችን ጨምሮ በርካታ የጦር መሳሪያዎች መውደማቸውንም ተናግሯል። ዲሽቃን ጨምሮ በርካታ የቡድንና የነፍስ ወከፍ መሳሪያዎች በቁጥጥር ስር መዋላቸውንም እንዲሁም አጠቃላይ በኦፕሬሽኑ የሶማሌ ክልል ህዝብም የየትኛውም የጥፋት ቡድን ተባባሪ አለመሆናቸውንና በተግባር ያሳዩበት የጸጥታ ኃይሉም አገሩን ለመጠበቅ ሁሌም ዝግጁ መሆኑ በተግባር ያረጋገጠበት መሆኑንም በአጽንኦት ተናግሯል።
በሌላ መረጃ ጠቅላይ ሚኒስትር አብይ አህመድ የኢንሳ ዋና ዳይሬክተር የነበሩት ዶክተር ሹመቴ ግዛውን በማሰናበት አዲስ ሾሟል። ዶክተር ሹመቴን የሚተኩት አቶ ሰለሞን ቶካ በተባሉ ባለስልጣን እንደሆነ የውስጥ አዋቂዎች ተናግረዋል። ዶክተር ሹመቴ የበርካታ ባለስልጣናት መረጃ እጃቸው ላይ እንዳለና ወሳኝ ሆኑ ያንዳንድ ባለስልጣናት መረጃ እንዳያወጡ የሚል ስጋት በመንግስት በኩል እንዳለ ይገለጻል። ስለ ሹምሽሩ ከመንግስት በኩል የተሰጠ መረጃ የለም። ዶክተር ሹመቴ የዲላ ዩኒቨርሲቲ ምክትል ፕሬዝዳንት ሆነው አገልግለው ነበር። ወደ ኢንሳ ከመምጣታቸው በፊት ሰለሞን ሶካ የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ሆነው ተሹሟል። የኮንዶሚኒየም ዘረፋውን ጨምሮ በርካታ የሹማምንቱ ጉዶቹን ያዙ መረጃዎችን ይፋ ለማድረግ የተንቀሳቀሱት የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር የነበሩት ዶክተር ሹመቴ ግዛው በቀይ ካርድ ተሰናብተዋል ነው የተባለው። በሌላ መረጃ የጉራጌ ክልልነትን ጥያቄ ዘመናት የጉራጌ ክልልነትን ጥያቄ በጉልበት ለማስፈን የደቡብ ክልል ልዩ ኃይልና መከላከያ በመመደብ ዛሬ በቀን 29/11/2014 ከጧቱ ጀምሮ የጉራጌ ማህበረሰብ ሽማግሌዎችና የወረዳ አመራሮች ምንም አይነት ስብሰባ እንዳያደርጉ የስብሰባ አዳራሹን ዘግተውታል። ይህ በእንዲህ እንዳለ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ህወሓት በቅርቡ ወራ ለመጀመር ዝግጅት እያደረገ እንደሚገኝ የደህንነት መረጃ ደርሶኛል ብሏል። ህወሓት በድርድር ስም አዘናግቶ ጥቃት ሊከፍት እንዳቀደ ደርሰንበታል፣ እኛም ዋጋውን የምንሰጠው ይሆናል ብሏል። በሌላ መረጃ አንድ የቡርጂ ተወላጅ ተገደለ ተብሎ 9 የጉጂ ተወላጆች መገደላቸውን ተከትሎ ውጥረት ተባብሷል። በደቡብ ክልል ቡርጂ ልዩ ወረዳ ሶማዬ ከተማ ውስጥ ግንቦት 27 2014 ዓ.ም በምዕራብ ጉጂ ዞን ተወላጆች ላይ የደረሰውን ጥቃት ተከትሎ የተፈጠረው አለመግባባት በሀገር ሽማግሌዎች መፍትሄ አለማግኘቱ ተገልጿል። በደቡብ ክልል ቡርጂ ልዩ ወረዳ ሶማዬ ከተማ ውስጥ ግንቦት 27 ቀን 2014 ዓ.ም በምዕራብ ጉጂ ዞን ተወላጆች ላይ የደረሰውን ጥቃት ተከትሎ የተፈጠረው አለመግባባት በሀገር ሽማግሌዎች መፍትሄ አለማግኘቱ ተገልጿል። በኦሮሚያ ክልል የሚንቀሳቀሱ ታጣቂዎች አንድ የቡርጂ ተወላጅ ገድሏል መባሉን ተከትሎ በተጠቀሰው ቀን 9 የጉጂ ተወላጆች ከተገደሉ በኋላ በአካባቢው የተፈጠረው ውጥረት እስካሁን አለመብረዱን የአካባቢው ነዋሪዎች ተናግረዋል። ምዕራብ ጉጂ ዞን ሱሮ በርጉዳ ወረዳ ወሌና በኮሳ ቀበሌ ነዋሪ የሆኑት አቶ ደንቦበ ቅርጫ የሰው ህይወት በአካባቢው ከጠፋ ወዲህ የእርስ በርስ ግንኙነቶች ተቋርጠዋል ብሏል። ግብይት በመቋረጡ በሁለቱም ክልል ነዋሪዎች ለችግር መዳረጋቸውን ገልጸው ከዚህ ቀደም በተገባላቸው ቃል መሰረት ችግሮቹ በሽምግልና እንዲፈቱ ጠይቀዋል። የቡርጂ ልዩ ወረዳ አስተዳዳሪ ጉዳዩን በቅርበት እንደሚፈታም ተናግሯል። ውዴኖ ሚዲያ ቤተሰቦቻችን የዛሬ መሰናዶቻችን እነን መስሉ ነበር። መረጃዎቻችንን ከወደዳችሁ ላይክ፣ ሐሳብ አስተያየት ካላችሁ ኮሜንት፣ መሰለ የሀገር ውስጥ ትኩስና ወቅታዊ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ አይርሱ እያልን በዚሁ ተሰናበትን። ሰላም።